ሸበሉ ሸበላኒ ነይ ሸበሉ ሸበላኒ ነይ እናናናና ልቤ ባንቺ ላይ እንዴት ጨክኝ ሳልቋጥርብሽ አድራለሁ። ፔናልቲ እንደውም ተከልክለሻል እንጂ ታቆኒ የዴምቤሌ ሚስት ሊቨርፑል በጣም ነው ደስ ያለኝ። እውነት እኔ ጨዋታውን አላየሁትም፣ የባርሳና አትሌቲኮ ነው ያየው። ዘጭ ስላልሽ ግን ደስ ነው ያለኝ። አመጣጥሽ ራሱ ደስ 4-0 አንቺ ክሊንሽቱን ትጠብቂዋለሽ በሜዳሽም ከሜዳሽም ውጭ ያረላሽ። እሺ ሊቪያንስ ያው እንግዲህ ተሰናብተናል፣ ምንም ማድረግ አይቻልም። ግን እውነት ነው የምላችሁ አንድ የሊቨርፑል ደጋፊ በዚህ ውጤት ልታዘን አይገባም። በቃ ካምባክ ለማድረግ ሞክረን ነበር፣ ግን ልዩነቱ ፒኤስጂ የተሰራ ክለብ ነው፣ የኛ ደግሞ ይታወቃል። በቃ ያልተዘራ ዘር ሊታጨድ አይችልምና በቃ ያንን የተመለከተነው ተጫዋቾቹ የሚችሉትን ያክል አድርገዋል። ግን በመግባባት ደረጃ ብዙ ይቀር ነበር። በጣም ብዙ ክፍተቶች ይታዩብን ነበር። በማጥቃቱ ረገድ ብዙ ስህተቶችን ስናበዛ ነበር። ከዛ በተረፈ ግን ኢንዲቪዥዋል የኢብራሂማ ኮናቴ ኮንትራት ዛሬውኑ ይፍጠንልን። በጌታስ ምን አይነት ብቃት ያስመለከተን! ከመሬን ነው ማለት ምን አይነት ድንቅ ብቃትን ያስመለከተን! ዶሚኒክ ሰቦስላይ የሚገርም ብቃቱን ነበርና ያስመለከተን። ግን በሱ ስህተት አራተኛው ጎል ማለት ይቻላል ያው በአግሪጌት የተቆጠረብን ጎል የሱ ስህተት ነበር ማለት ነው፣ ቸልተኝነቱ። ከዛ በተረፈ በቃ ፋሚሊ ብዙ ድክመቶች ይታዩብን ነበር። ቅድም እንዳልኳችሁ ነው ያልተዘራ ዘር ሊታጨድ አይችልምና በፊት የተሰራ ስራ ቢኖር ኖሮ ይህንን ጨዋታ እውነት ነው መላችሁ ሰከንድ ሃፍ የሚገርመውን ልዩን ሊቨርፑል ነበር በወኔም በማጥቃትም ደረጃ። ግን የተመለከትነው ወደ ጎልነት ልንቀይራቸው የምንችለው ኳሶች አልተጠቀምንበትም። አጥቂ መስመሩና ሚድፊልደር መስመሩ የተናበበ አይደለም ያን ያህል። እና ፋሚሊ እንግዲህ ያው ለቀጣይ ዓመት ክለባችን ሊቨርፑል ተሰርቶ በትክክል ተሰርቶ እንግዲህ ወደዚህ መድረክ ይመለሳል ብዬ አስባለሁ። ያው አሁን የቀረችን ፕሪሚየር ሊጉን ለቻምፒየንስ ሊግ ለመሳተፍ ማለት ነው። ያው ዘንድሮ እንደምታውቁት እስከ ቶፕ 5 ነው የእንግሊዝ ክለቦች የሚሳተፉት። እናም እንግዲህ ለቀጣይ ዓመት ቻምፒየንስ ሊጉ ላይ ለመሳተፍ የሚገርመው ሊቨርፑል አሁን ተጫዋቾቻችን ማሳየት አለባቸው ብዬ ነው ሊቨርፑልን የምጠብቀው። ቀጣይ ዓመት ያው እንደምታውቁት በዛሬው ጨዋታ ዊንገሮቻችን ያው ሳላ ተቀይሮ ገብቷል፣ ግን እንደዛው እድል መፍጠር የማይችልባቸው። እናም ለቀጣይ ዓመት ያን አጠናክረን እንመለሳለን። ሊቨርፑል ኖርማል ነው፣ ምንም ማለት አይደለም። እናንተ በጣም ነው የተበቀላችሁልኝ። 8 እንዳይገባባችሁ ነው የምትጫወቱት። እንዴት የሰው ልጅ በባለፈው አልሞከርንም አሁን መሞከር አለብን ብሎ ይገባል? ጎል አታገቡም እንዴ? ጎል አታገቡም? እረፉ። በጣም ነው የተበቀላችሁልኝ። አመሰግናለሁ። ናግባ በቃ ሼፓው አልሆነም ስለ አሁን የቀረችን ብቸኛዋ ተወካይ አርሰናል ነች። እሷንም ነገ ይሸኛታል። ናግባ በጊዜ ምን አባቱ የራሱ ጉዳይ። ሊቨርፑል ይሄ የተጠበቀ ውጤት ነው። ስለ ፔጅ ኢንዲሜሽን የሆነ ምንም እንትን አይደለም። ችግሩ ያለው ጋክፖ ጋር ነው በቃ እኔ ብቻ ነው እየታየኛል። አልገባኝም። ምንድነው ማይጠቅም ሰው እኮ ነው። እግዚአብሔርን በቃ ቁጭ አድርገው ዲሳይድ ማድረግ እኮ ነው። ቁጭ አድርገው ንጉ ማንዴት ገብቶ ጮስ እንደነበር አይታችሁታል። በቃ ደግ አድርገው አለቀ እኮ። እንዲህ በጣም ሲደበደብ ነበር እኮ ሊቨርፑል ሲደበደብ ነበር እንደ ጉድ። ግን በቃ ዘጉ፣ እነዛ ቁልፍ አረጉ ፒኤስጂ። ከዛ ካውንተር ሄዱ፣ ባርኮላም ገባ ተቀይሮ ምናምን ዶይም ሳይጎዳ አይቀርም። ብቻ ዞሮ ፓስ አደረጉ ነው ወደ ቀጣይ ዙር። በባየር ሙኒክ መውደቃቸው አይቀርም ዞሮ በእርግጠኝነት። ግን እንደዚህም ሆኖ ማን አይመጣውም። ጋክፖን ቁጭ ማለት ነው ያለበት። እሺ በመጀመሪያ ለባርሰሎና ትችላላችሁ፣ መኩራችኋል። ሊቬ ነግሬሃለሁ፣ አንፊልድ ራሱ ላይ ትገረፋለህ ብዬ ነበር። እኛ ሬሞንታዳ ምናምን አንተ ክለብን አታቆም፣ እኛ እናውቀዋለን፣ እነግራለን። ጭራሽ ሬሞንታዳ አማራ። አይ እኮ እግዚአብሔርን አንፊልድ ምናምን ድሮ ቀረ፣ የማንም መፈንጫ ነው አሁን። እንደውም ሊቨርፑል እኮ አዌ ነው አሪፍ ዘንድሮ። ቲማችሁን አታውቁትም እንዴ? ምን አይን። ለማንኛውም በደንብ ተረጋግተሻል። ካሁን በኋላ ጥግሽን ትይዣለሽ። እኛ ቻምፒዮንስ ሊግ አለንበት፣ ማንም የለም ካሁን በኋላ። አርሰናልም የትም አይደርስም እናውቃለን። ለማንኛውም ፒኤስጂ የሚገርም እንትን ያደረገው፣ ባርሳ ግን ክሬዲት ይገባዋል፣ ግን ወድቋል። ይመቻችሁ። ለማንኛውም አንፊልድ ክለብን በደንብ ወቅ ጋይስ ሊቨርፑል እንደገና በሜዳው ተሸነፈ። ይሄንን ቲም ማለት ነው ወደ አረጋዊ መርጃ ምናምን እንትን ውስጥ ውሰዱት። ድርጅት ወደዛ ድርጅት ይወሰድ። ምንድነው ፕሪሚየር ሊግ ላይ እንደበቃ እንደተለመደው አንድ ቲም ነው የሚቀረው፣ እሱም አርሰናል። እንዴ ሊቨርፑል የተጣለ ቲም
እንዴ ደርሶ መልስ አራት ይገባባል። 4-0 ትሸነፋለህ። ከዛ አረ በእናትህ አረ ተደበቅ። አርነ ስሎት እኔ እንዴት ነው ቆይ ከየጨዋታ እንዴት ነው የማይማረው? የሰው ልጅ እንዴት እንደዚህ ላያውቅ ይችላል? ማን በጣም ነው ማትችሉ። ከዚህ በኋላ አታስፈልግም ማለት አስወጡትና ጃቢ አሎንሶን ቶሎ ብታመጡ ይሻላችኋል። ማን ዴምቤሌ 2 አገባባችሁ። ዴምቤሌ ሌውን ፒኤስጂዎች እየሳቱ ነው። እኔ ሌውን እኮ ፎከስ አላደረኩም እኮ የፒኤስጂ ጨዋታ ላይ እኮ የባርሳን ነበር ሳይ ነበሩ። ምን ነክቷችሁ ነው እናንተ? 4 ደርሶ መልስ 4 ይገባው። አንተ አትችሉ። ማን መባረር አለባችሁ ከዚህ ሊግ። በጣም ነው ማትችሉት። ህይወት ደግሞ እንጂ ያሮጊት ፈስ ተግማማሽ በጣም ባቂ ለቦስቲ እንኳን ወጥቶኝ ፒኤስጂ አሸንፏል። ፒኤስጂ ማለት ነው እንኳን ካምባክ ልሰራበት ማለት ነው። እሱ ስለማሸነፉ ብቻ እየተጨነቀ ነው። ከሜዳ ወደ ሜዳ እየተመላለሰ ምናምን። እኛ ስለ ሙኒክ እናወራለና ፒኤስጂ ካምባክ ሊሰራበት ነው ተብሎ ከአንዴም ሁለቴ ሲፈራ፣ እሱ ግን እየሄደ ድጋሚ እያሸነፈ ነው ማለት ነው። ኧረ ሊቨርፑል ስሎት ግን ደደብ ነው። እኔ የሆነ ሰሞን ሳላ ይቀመጥ በዚህ አቋም ፍሪምፖንግ ይጮት ምናምን እያልኩ ነው። ፎርም ሲይዝ ዛሬ በጉዳት ምክንያት ቶሎ ገባ እንጂ ሳላ ሌላው ስለተጎዳ ቤንች አድርጎት ነበር የጀመረን። ማን ኪቲኬ እንደ ራይት ዊንግ ሊጮት በሳላ በኩል እኔ የመላጣ ደደብ ስሎትን ያዩት። እኔ እንደነ ፔፕ በጣም አይችልም ስሎት። ዴምቤሌና ክቫራትስኬሊያ በቃ ቻምፒዮንስ ሊግ ላይ የእንግሊዝ ቲምን ኩክ ማድረግ ነው ስራ። በተለይ ክቫራትስኬሊያ ዛሬም አሲስት አለው። ተመስገን ይበሉ ፒኤስጂ እኛን አለማግኘታቸው ማለት ነው። ወደቀን እንጂ ሲጀመር እንጉማን ነበር ማስጀመር የነበረበት። እኔ እኮ ፎርም ላይ ኮንፊደንስ ላይ ያለ ተጫዋች እንጉማንም ቤንች፣ ባለፈው ያገቡትን እንጉማና ሳላን ዛሬ ቤንች። በጣም ይሄ የመል ድድብና ይመላጣ የምለው አሮጊቷ ካምባክ ስትይ ሄዶ መመለስ ነው እንዴ? ቃል በቃል እንግሊዝኛው ተረጎምሽው እንዴ? እኛ የምትከረብት ይመስሉን ተከረብተሽ ትመጫለሽ። እኔ እኮ የሚሰማኝ እኮ አጥቼ እኮ ነው እኮ ሁሉም ጆሮ ዳባ ብሎኝ ነው እንጂ እኮ አንፊድ አልቤርጎ ነው እዚህ የሚሰጥ ይሻል አልኩኝ። እኔ እኮ እንደውም 4 በሸነሬ ነው እውነት 4 በሸነሬ ነው። እኔ እንደውም ከዚህ በላይ ነበረ የጠበቁት። 4-2-2-2-2 የሚል የእንትን አሰላለፍ ይዞ ገብቶ ይሄም በሸነሬ ነው። በቃ እሺው በቃ ምንም ማድረግ አይቻልም። እሺው ይሄን ነው ማለት የምችለው እኔ። ሸበሉ ሸበላ ነኝ ሸበሉ ሸበላ ነኝ እናናናና ልቤ ባንቺ ላይ እንዴት ጨክኝ ሳልቋጥርብሽ አድራለሁ። ፔናልቲ እንደውም ተከልክለሻል እንጂ ታቆኒ የዴምቤሌ ሚስት ሊቨርፑል በጣም ነው ደስ ያለኝ እውነት። እኔ ጨዋታውን አላየሁትም የባርሳና አትሌቲኮ ነው ያየው። ዘጭ ስላልሽ ግን ደስ ነው ያለኝ። አመጣጥሽ ራሱ ደስ 4-0 አንቺ ክሊንሽቱን ትጠብቂዋለሽ በሜዳሽም ከሜዳሽም ውጭ ያረላሽ። ሊቨርፑል ኦፊሻሊ ከቻምፒየንስ ሊግ በፒኤስጂ ተባራለች ማለት ሰከንድ አፍ በኋላ ጨዋታው ተከፈተ 2-0። ቢገርም ነገር ግን ሊቨርፑል ነበር ሰከንድ አፍ አሪፍ የነበረው እንደው ካለ ሶቦዝ ላይ በስተቀር ማለት እሱ ሜዳ ላይ እሞታለሁ ሲል በህመም መሆን አለበት ታሞ ምናምን ካልሆነ በስተቀር ማን ተጋድሎ ምናምን አልነበረ። ገባር ጭንቅላቱን ቀና አድርጎ መሄድ የሚፈቀደት ብቸኛ ተጫዋች ከሊቨርፑል እንደውም ኢብራሂማ ኮናቴ ማለት ስንቴ እንዳወጣቸው ዴምቤሌ ተናግሬ ነበርኩ የመጀመሪያው ጌም ላይ ዴምቤሌ ሽት ስለነበረ ነው እንጂ አሁን ራሱን ሻርፕን አድርጎ መጣና ሁለቴ ከተተላችሁ ማለት ገባር ዴምቤሌ ይችላል ነው ዴምቤሌ ይችላል። ሆም አዌ 2-2 ኦፊሻሊ አርኒ ስሎት ዘንድሮ ትሮፊ ለስነሽ ማለት ኦፊሻሊ ወደ ፕሪሚየር ሊግ ቶፕ 5 ኳሊፋይ ለማድረግ ነው አሁን ፎከስሽ ማንዬ። እኔ በጣም ፍሎሪያን ቨርስን ያጠፋህ ኢሳቅን ያጠፋህ አንተ አድክም መላጣ ማለት ገባር ለፈርስታፉ ላሳዩት ብቻ ወንጀል አንተ መሰቀል አለብህ። እና ጋክፖ አንድ ኳስ መታሽና ምናምን ሞቅ ሲባል እንገመዋን ላሻርኮ ስንት 2 ኳስ በላው አንተ ሆዳ እናንተ ራስህ ማለት አድክም ይሁን ሰውዬ። ኤነሪኬ ምረት የለሽ ነው ያራዳ ልጅ በገዛ ሜዳ መጥቶ ራሱ ለዘሮን ደግሞ የሜዳ አቅም ያለው ክለብ ነው ያለው። ያራዳ ልጆች ከታች እስከ ላይ ቅድመን ብያለሁ፣ ከታች እስከ ላይ የተሟላ ነው። ከታንከኛ እስከ እግረኛ በፈለከው ማስተናገድ ይችላል ፒኤስጂ። ያራዳ ልጅ ዘንድሮ እንደ ቀልድ በጣም ከግምት ውጭ ሆኗል። ነገር ግን ግምት ውስጥ መግባት አለበት ፒኤስጂ። የባየር ሙኒክና የሪያል ማድሪድን ኃላፊ የሚገጥመውን ግጥሚያ ሁላችንም ማየት በጉጉት የምንፈልገው ጨዋታ ነው። ያራዳ ልጆች በገዛ ሜዳው ሊቨርፑልን ሜዳው ላይ መጥቶ ዋጋውን ሰጥቶታል። አሁን አሰልጣኝ አርኒ ስሎት ላይ ምንድነው ነው የሚመጣው ነው። ሙሐመድ ሳላን ዛሬ አስቀምጦ መጀመራቸው በጣም ግራ የሚያጋባ ነው። በዛ ላይ ሰከንድ አፍ ጎል እየፈለክ
ኢሳቅን ደግሞ ቀይረህ ትገባለህ። ምን ግራ የሚያጋባ ነገር ላይ ነው ያሉት ሰውዬው አራዳ ልጆች። ምንም የሆነ የሚጨበጡ ማይረ ከየት እኔማ ሸውዶ የገቡም ይመስለኛል። ኦሪጂናል ነው ብሎ ሰከንድ አንድ ያስገቡም ይመስለኛል። አራዳ ልጆች ግራ የሚያጋባ ነው። ለማንኛውም ፓሪስ ሴን ጀርመን በጣም አውሬና ከባድ ነው። አራዳ ልጅ በጣም ከባድ ነው። አሁን ሊቨርፑሎች በእኔ እንዳትበሳጩ እኔ እስከምችለው አቅም ድረስ ደግፌያቸዋለሁ። ከእናንተ ጋር ችግር የለብኝም። ደግፌያቸዋለሁ እስከምችለው አቅም ድረስ። እኔ ላይ ለምንድን ነው እንዲህ የምታበጁት? እኔ ምን ያደረኩኝ? መላጣውን ሄዳችሁ አናግሩት። ማንዬ እሱን አናግሩት። ደግሞ ከአቅማችሁ በላይ ነው። ይህንን ለፈጣሪ እንዲያልቅሳችሁ መስጠት ያለባችሁ እንጂ ይሄ ልጅ በሜዳው ያን ሁሉ ኳስቶ እዚህ መቶ አሽቃበጠ። 2 ጎል አገባ ኡስማን ዴምቤሌ። አንተ ነውር አይደለም እንዴ? ምን አባክ ነው ሰው ሜዳ ላይ አይመቸኝም በሜዳ ያላለም ምን አባክ ነው አልኩት እኮ እኔ በሜዳ ማግባት አይመቸኝም። እንዴ ከባባድ ነገሮችን ነው መወጣት እንፈልገው ከሜዳ ውጭ ምናምን አይነት ሹ ያልተጫወተ መደውላለሁ እያለኝ እኮ እኔ አደውልልኝ ያልፈልግም ከሊቨርፑል ደጋፊ ጋር አታነጋገኝ። ይሄ ብሉ ነው በእናትህ። ለማንኛውም በቃ አሁን ትንሽ ምድርካችሁ ጨመረ ስለሚል ወራችሁ ያለ ነገር እና ጋደም የመዳን ነገር አሳብ እርግማን ስላለ እናንተ ትንሽ ይጫወታል።